አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። እንዴት ናችሁ? እንዴት ከርማችኋል? የኔ ውዶች፣ የኔ ፈላጊዎች፣ በጣም ተናፍቃችኋል። እንዴት ናችሁ? ደህና ናችሁልኝ ወይ? ያው በጣም ቆይቻለሁ። ወር ከ15 ቀን እንደዛ ይሆነኛል። አለመመቻቸት ነው እና የስራ ብዛት ነው ማለት ነው። ነገር ያለቀ አስባችሁ ለተጨነቃችሁ በኮመንት የምጽፉልኝ የኔ ውድ እህቶች፣ ውድ ቤተሰቦች በጣም ወዳችኋለሁ የኔ ውዶች። እና የጧት ስራችንን በዚህ መልኩ ጀምረናል ማለት ነው የኔ ውዶች። ያው ስራ ይበዛብኛል እና ለዛ ነው ሴትዮዋ መድኃኒት እዚህ ጋር ደግሞ ያው ሾርባ ለሴትዮዋ እና እንደውም ደግሞ ያው ያልፈለጋችሁኝም ስልክ የኖሯችሁ በየት ጠፋች በየት ገባች ብላችሁም ያልፈለጋችሁ አመሰግናለሁ ማለት ነው። መቼም እኛ ስንጠፋፋ ምን ይወዱ ህዝቦች ዘፍማላው ኸይረን አመሰግናለሁ። አለመግባት ሞክሬ ነበር ጭራሽ መልሶ ማለት ነው። እስከ ዛሬ ድረስ ያው ወር ከ15 ቀን ስቀመጥ ጭራሽም ገብቼ አላውቅም ዩቲዩብ ውስጥ ማለት ነው። ያው አንዳንድ ነገሮች እንደዚህ እስኪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሾርትም ቢሆን እለቃለሁ ማለት ነው ኢንሻአላህ። ሾርት ቪዲዮም ቢሆን የሚወዶች እና ላይ አበረታቱ። በጣም ስራ ይበዛል አለ። እሺ ቤተሰቦቼ እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? በጣም ተናፍቃችኋል። ከምር በጣም ነው የተናፈቃችሁት። እና እንዴት ናችሁ? ምን አዲስ ነገር አለ? ዩቲዩብስ እንዴት እየሄደላችሁ ነው? ሰላም ናችሁ? መዞር ስለማይመቸኝ ነው። ገባችሁ አይደል? መዞር ስለማይመቸኝ እኔ ሰው ሀቅ አልፈልግም። ለዛ ነው ማለት ነው። እና እንዴት ናችሁ ሊደናዎች? እና ለዛ ነው የጠፋሽ እንደው ምን ሆነሽ ነው ሰዓት የጠፋሽው? ኧረ የበላጅ ባልጩኋለ እያላችሁ ስትፈልጉኝ የነበረው አለሁኝ እላችኋለሁ። ዩቲዩብ ውስጥም አልገባም ከስንቱ እንደገና ተስፋ ቆርጬ ነው ማለት ነው። እና እስኪ ኮመንት ላይ ያስቀምጡ፣ አስተያየታችሁን ኮመንት ላይ ያስቀምጡልኝ እላችኋለሁ። የኔ ወዶች እንግዲህ አበረታቱኝ። የኔ ስራዬን እንዴት አያችሁት? ዳል ቀላል ያው ሴትዮ ያው በሽተኛ ስለሆነች እንደዚህ ነው የምትበለው ሰውየውን ሴትዮ ማለት ነው።